ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሳምሪ ስታይል ዩቲዩብ ቻናል በደህና መጣችሁ እያልኩ በመጀመሪያ ከልቤ ሁላችሁም አመሰግናለሁ። ባለፈው ሳምንት ያቀረብኳቸው ቪዲዮዎች ስለወደዳችሁትና ላይክ እንዲሁም ደግሞ ሼር፣ ሳብስክራይብ ላረጋችሁልኝ፣ ለሰጣችሁኝ ኮሜንት፣ በተለያየ ፕላትፎርም ሼር ላረጋችሁኝ እንዲሁም ያበረታታችሁኝ ለቆንጆ አስተያየታችሁ በጣም አመሰግናለሁ። ድጋፋችሁ አይለየኝ ማለት እፈልጋለሁ። 2025 ትዝታ የሆነበት 2026 ደግሞ የጀመርንበት ነው እና አብረን እስኪ ይህንን ቭሎግ እንስራ። እንዲሁም ደግሞ ሃፒ ኒው ይር እያልኩ ዛሬ የአመት በዓል ከተማውን ወጥቼ እመለከታለሁ። እናንተም አብራችሁን ተመልከቱ። እንዳያችሁት ባሶችም አሉ፣ እንቅስቃሴ አለ። የአመት በዓል ከተማውን በጣም ደስ ይላል። ሰዎቹም በደስታ ናቸው። አየሩም ልዩ ስሜት አለው። ግን በጣም ብርድ ነው። ብርዱ ልነግራችሁ አልችልም። በስመ አብ ወልድ በቃ እንዴት ላስረዳችሁ? በቃ ብርዱ በቃ። ስለዚህ አሁን መንገድ ላይ ነኝ። እዚህ ለበዓል ተብሎ በክሪስማስ ማርኬት የሚዘጋጁ ናቸው። በጣም መብራቶቹ፣ ሁሉም ነገር አሉ። እዚህ ደግሞ ሐውልት አለ። ያው ሴቶችን መማር አለባቸው የሚል መልእክት አለው። ያው የሴቶችና የልጆች ትምህርት መብት ተሟጋች የነበረች ናት። እንዲሁም ዞር ብዬ ለማየት እየሞከርኩኝ ነው። ከዛ እዚህ አይስኬት የሚባለው በበረዶ መንሸራተት ሲጫወቱ አየሁኝ። በጣም ደስ ይላል። በቃ ቫይፑ በጣም ነው ደስ የሚለው። ትልቅም ትንሹም ነው የሚጫወተው ምናምን እና በጣም ነው የሚችሉት ደግሞ እና እኔስ ለምን ይቀርብኛል? እኔም በቃ ሙቼ ይገኛለሁ ብዬ ትኬት ለመቁረጥ መጣሁ። ትኬት ቆርጠህ ነው የምትገባው እዚህ። ከዛ ከ30 ደቂቃ መመለስ አለብሽ ስትለኝ ጊዜ እኔ ደግሞ እዚህ ፎቶ ምናምን እየተነሳው ነበረ እና በየ45 ደቂቃ ነው የሚቀያይሯቸው ማለት ነው። በጣም ከባድ ይመስለኛል። አላቅም፣ በጣም ከባድ ነው የሚመስለኝ። እስኪ ለመጀመሪያ ጊዜ ይከብደኝ ይሆን አይከብደኝ ይሆን? አብረን እናያለን። የትም እንዳትሄዱ፣ እንዴት እንደሆነ እናያለን ማለት ነው። እኔ አላቅም። እነሱ በጣም ነው የሚችሉት። እንዴት እንደሚሸራተቱ ራሱ እኔ ግራ ነው የሚገባኝ። ፎቶ ይነሳሉ፣ በጣም ነው እንጂ የሚያደርጉት። ራሳቸው ቪዲዮ እየቀረጹ ምናምን ነው የሚዞሩት። በአዲስ ዓመት መቼም ሁሉም ሰው ነው እዚህ ቪዲዮ የሚቀረጸው፣ ፎቶ የሚነሳው። እኔ በጣም ነው የሚገርምኝ እና ነፃነታቸው እንዴት እንደሚወድላቸው አታውቁም። በባለፈው ቪዲዮዎችን የክሪስማስ አይተናል። ዛሬ ደግሞ በሳምንቱ ኒው ይር እያየን ነው። ኒው ይር ይሄንን ይመስላል። ያው አላቅም፣ እስኪ እንዴት እንደሆነ አብረን ይሄንን በረዶ መንሸራተት አብረን እንሞክረዋለን እና የውጭው ቫይፕ ይሄንን ይመስላል። በጣም ነው የሚያምረው። ከዛ ቲኬት ለመቁረጥ እየሄድኩኝ ነው። ያው ሰዓቴን ደርሰዋል ማለት ነው። ይሄንንማ ካልሞከርኩት ሙቼ ይገኛለሁ ነው ያልኩት። ተይ እያለኝ ወንድሜ፣ በነገራችን ላይ ከወንድሜ ጋር ነው የመጣሁት። ከዛ እዚህ ቲኬት ቆረጥን ማለት ነው። ገባን። እዚህ ጫማችን ተቀበሉን። ሌላ የበረዶ ጫማ ደግሞ ሰጡን። በቃ ከመጀመሪያው በጣም እየጮኩ በቃ ጎረሬን ታመመ። እዚህ ላይ ከመጀመሪያው ይሄ ወደኩኝ እና እኔ ይሄን ነገር አልችለውም ብዬ ጥጌ ላይ ሆንኩኝ። በቃ እዚህ ላይ እየተንሸራተትኩ ጥጌ መሆን ጀመርኩ ማለት ነው። ከዛ በጣም ለእኔ በጣም ከባድ ነው፣ ቀላል አልነበረም። የምር አዲስ ነገር ለመጀመር ነው። ይሄ ደግሞ ወንድሜ ነው። እዩትማ፣ እኔ በጣም ያስቀኛል። የኔ አባት ደግሞ እኮ ይሳቀቃል በመውደቆ። እዩት። በነገራችን ላይ እዚህ መውደቅ በጣም የሚጠበቅ ነገር ነው ማለት ነው። ያው በረዶ ነው፣ ግዴታ ነው በረዶ። ያው እንኳን እዚህ ላይ ይህንን ጫማ አድርገህ ውጭ ላይም በጣም ያንሸራትታል ማለት ነው። እዚህ ደግሞ እየተለማመድኩኝ ነው፣ ግን አልቻልኩም። ትንሽ ለመንቀሳቀስ ሞከርኩ፣ ግን በጣም ከባድ ነው ለእኔ። አላቅም፣ እኔ ነገሮች እንደዚህ ይከብዳሉ ብዬ አስቤ አላቅም። በጣም ከባድ ነበረ እንጂ ለማድረግ እየሞከርኩ ነበር፣ ግን አልቻልኩትም። ራሴን ችዬ ትንሽ መሄድም አልቻልኩም። ከዛ በቃ መልሰኝ ብዬ ተመለስኩ እላችኋለሁ። እዚህ ጥጌ ላይ ሆኜ መቆየት ይሻለኛል ብዬ እንትን አደረኩኝ። ጥጌ ላይ ተመለስኩ ማለት ነው። በጣም ደግሞ ያስፈራል። የሆነ በቃ ትወድቅ የማይታወቅህ እንትን አለ አይደለም፣ በምን እንደወደቅ የማታውቀው እንደሱ አይነት ስሜት ነው የተሰማኝ። ይሄ ደግሞ ወንድሜ አሁን ችሏል። ላይክ እሱ ራሱ በጣም ቀላል ነው እኮ ሞክሪ፣ እንደዚህ አድርጊ ምናምን እያለኝ ነበረ። ያው ደስ ይላል እንጂ ያርገነዋል። ግን
እሱ ትንሽ ችለዋል። መጀመሪያ ቢወድቅም ያው ራሱ ችሎ መሄድ ጀምረዋል ማለት ነው። አሁን ደግሞ እዚህ እየተለማመድኩኝ ነው ትንሽ። ልጁ በነገራችን ላይ በጣም ይችላል እና ያው እስኪ ትንሽ ላለማመድሽ አለኝ። ኦኬ ሞክሪ፣ በጣም ቀላል ነው እንደዚህ። እኔ እንኳን ብዙ አልቻልኩትም፣ ግን ያው ልጁ በጣም ጎበዝ ነውና እያስተማረኝ ነበረ። ያው እንደዚህ አድርጊ ምናምን እያለኝ ነበረ፣ እየተከተልኩት ነበር። ትንሽ ስቴፕ ሄድኩኝ፣ ግን ያው ብዙም ሰክሰስ አልሆንኩም። ራሴን ችዬ ለመሄድም አልሞከርኩም። ሞክሬያለሁ እኔ ግን ያው ከበደኝ፣ አልቻልኩትም ለመጀመሪያ ጊዜ ስለሆነ። ስለዚህ መጨረሻ ላይ ምን ቢያጋጥመኝ ጥሩ ነው እዚህ ኦ ማይ ጋሽ በጣም ነው የሚያስቀው። ሰው እንዴት በራሱ ይስቃል። እና እንደዚህ ነበረ ቀኔ ማለት ነው። አረ እንደዚህ በቃ ይህ ልጅ ደግሞ በራሱ ሰልፍ እየተነሳ ነው የሚሄደው ማለት ነው። አረ ምን በወጣኝ በቃ ቴንኪዩ በቃ ችግር የለውም ብዬ እቺ ጥግዋን ከያዝኩ በኋላ ማለት ነው ጥግን እያያዝኩ ወደ ቤቴ አረ ምን በወጣኝ ነው ዛሬ ብዬ እንደዚህ ጥግን። ከዛ እዚህ ጋር ደግሞ ሰውየው በየቀኑ መምጣት አለብሽ ይለኛል። ምክንያቱም ሁሌ ስትሞክሪ ነው ምስቺው እንጂ ምናምን ይለኛል። ኦኬ ብዬ መጣሁላችሁ ማለት ነው። ከዛ ሬብቀኝ ብዬ እዚህ ጫማዬን ተቀበልኩኝ። ይሄ የበረዶ መንሸራተቻ ጫማ ሰጠኋቸው። እዚህ ጫማዬን እየተቀበልኩኝ ነው። ከዛ ወጣው በቃ አሁን ይብቃኝ፣ አሁን ምንም ነገር አልጨምርም ብዬ እየሄድኩኝ ነው። ይሄንን በጣም ትልቅ ክብ የሆነ ነገር በክሪስማስ ማርኬቲንግ ነው ብዙ ጊዜ የሚታየው እና ከተማው ከፍ ብሎ ለማየት ይጠቅማል። ብዙ ጊዜ እንግሊዝ ሀገር በጣም ይታያል። የሚጠቀሙበት ላይክ ለመዝናኛ ብቻ ነው፣ ሌላ ምንም ጥቅም የለውም። ከዛ በጣም ኃይለኛ ብርድ ስለነበረ ቶሎ ነው ወደ ቤት የገባሁት። ስለዚህ 2026 ገባን። ከፋሚሊ ጋር ነው ማሳለፈው። ወደ ፋሚሊ ሲሄድ ደግሞ ለምን አምባሻ ይዤ አልሄድም፣ ለድምቀቱ አሪፍ ነው ብዬ አምባሻ በጣም ስለምወድ በበዓል ጊዜም ያው አምባሻ ሲኖር በጣም ደስ ይላልና ይህንን የመሰለ አምባሻ ጋገርኩኝ ማለት ነው። በጣም ይጣፍጣል። እንዲሁም ደግሞ በጣም ለስላሳ ጣዕሙ ልዩ የሆነ አምባሻ ነው የጋገርኩትኝ ማለት ነው። ይህንን አምባሻ ይዤ ወደ ወንድማችን ቤት እንሄዳለን ማለት ነው። አውትፊት ይሄንን ይመስላል። ቀለል ያለ አለባበስ ነው የለበስኩት። ከዛ አሁን ልንሄድ ነው ማለት ነው። ቤት ደረስን፣ በላን፣ ጠጣን፣ ተጫወትን። አሁን ደግሞ ቡና ልንጠጣ ነው ማለት ነው። ቡናችንን እንደመቅመቅ አድርገን እያፈላን ነው ከፋሚሊ ጋር። ቡና በጣም ደስ ይላል። እኔ በጣም ነው የምወደው፣ በጣም ነው ኢንጆይ የማደርገው። በተለይ ቡና ማይ ጋድ በጣም ነው የምወደው ማለት ነው። እና ቡናችንን ጠጣን። የዛሬ ውሌን ይሄንን ይመስላል። በጣም ደስ ብሎኝ ነው የዋልኩት። በዓል መስሎ ነው የዋለው እኔ ጋር። እረፍትም ስለሆነ ሁሉም ነገር በጣም ደስ ይላል። ፈንደሽተሽ ያለ ነገር ነው የበዛው እና በጣም ደስ ብሎኝ ነው የዋለው። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። እንዲሁም መልካም በዓል ያድርግላችሁ እያልኩኝ ለ2026 እና እንዲሁም ደግሞ ለሚመጣው ለገና በዓል ከወዲሁ እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ እያልኩ እዚህ ላይ ደግሞ በጣም እየጨፈርን ነበር። መጨረሻ ላይ ኢንጆይ እያደረግን ነበር። በጣም ያው ኮፒራይት ስለሚጠይቅ ነው እንጂ ይሄንን ባሰማችሁ ደስ ይለኝ ነበር። ያው በጣም ደስ የሚል ጊዜ ነበረ። በጣም እኔ ጋር በጣም አሪፍ ነበረ። እናንተ ጋርም አሪፍ እንደነበረ ተስፋ አደርጋለሁ። እንዲሁም ቪዲዮን ከወደዳችሁ የ2026 ቭሎጌ ላይክ፣ ሼር፣ ሰብስክራይብ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው።